የቡስካ ገዳም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሐመር ወረዳ ውስጥ የሚገኝ ነው። ገዳሙ ከወረዳው ማዕከል ዲመካ ከተማ በ35 ኪሎ ሜትር ርቀት ላይ ይገኛል። የቡስካ ገዳም መንፈሳዊ ተቋም ሲሆን ከተመሰረተ ከ2 ዓመታት ያልበለጠ ዕድሜ ያለው ነው። ገዳሙ ከመንፈሳዊ አገልግሎት ጎን ለጎን በልማታዊ ተግባራትም ውጤታማ ነው በማለት የመንታ ፍሬዎች ባለቤት ነው እንላለን። በዚህ ዘጋቢ ፊልም በሰማይ በንስር አይናችን በምድር በካሜራ ሌንሳችን የታዘብነውን እናሳያችኋለንና ተከታተሉ። የቡስካ ገዳም መንፈሳዊ ተቋም መሆኑ ይታወቃል። ከመንፈሳዊ አገልግሎት ጎን ለጎን በአካባቢው የማይተካ ሚና እየተጫወተ እንደሚገኝ የሐመር ወረዳ ዋና አስተዳዳሪ አቶ ሳሙኤል ገርሾ ይገልጻሉ። የቡስካ ገዳም እንግዲህ ተመስርቶ አሁን ወደ ስራ ከገባ ያው ዓመታትን አስቆጥሯል። ምናልባት የዚህ ገዳም እዛ አካባቢ መስረት ከሃይማኖታዊ ተልእኮ ባሻገር ምንድነው ለማህበረሰቡም ከልማት አንፃርም የሚያስገኘው ፋይዳ ወይም ውጤት የሚለው ነገር ሲታይ የቡስካ ገዳም በአሁኑ ሰዓት ትላልቅ ስራዎችን እየሰራ ነው ያለው። ገዳሙ ሲመሰረት ከመነሻው በዓላማና በቤተ ክርስቲያኒቷ ተልእኮ የተቋቋመ ሲሆን የሐመር ወረዳም በወቅቱ የድርሻውን አበርክቶ አድርጓል። ገዳሙ ሲቋቋም ዓላማ ነበረው። ምንድነው ገዳሙ? ቡስካ ገዳም ሲመሰረት የወረዳው የማህበረሰቡ ድርሻ ምን ነበረ የሚል ነገር ሊነሳ ይችላል። ከዚህ ጋር ተያይዞ ማህበረሰቡ እነዚህ አካላት መንፈሳዊ ህይወትን ለማህበረሰቡ፣ ለወጣቱ፣ ለሽማግሌዎች እንዲነግሩ ብለን ወደ እነሱ ስንቀርብ ያለምንም ማቀማማት ነው ይህንን የተቀበሉት። የወረዳው ድርሻ እንግዲህ ቦታ የፈለጉበት ቦታ ላይ ገዳሙን መሰረት እንዲጥሉ፣ ከዛ ባሻገርም የተለያዩ መንፈሳዊ እርካታን የሚያደርጉ ጸበል የመሳሰሉ ብዙ ግኝቶች አሉ። ከዚህ ውጭም እንግዲህ ብዙ ድጋፎች ይደረጋሉ። ማህበረሰቡ ጋር ተባብሮ ማህበረሰቡም ለነሱ አስፈላጊውን ከበሬታና አስፈላጊውን ትብብር እንዲያደርጉ ብዙ ስራዎች ተሰርተዋል። ቡስካ በተፈጥሮ ጸጋ የታደለ አካባቢ እንደሆነ እውን ነው። ታዲያ ተፈጥሮን ጠብቆና ተንከባክቦ ማቆየት ከሰው ልጅ ይጠበቃል። ስለሆነም ገዳሙ የአንበሳውን ድርሻ እየተጫወተ ይገኛል። ቡስካ ላይ የተፈጥሮ ደን አለ። በአሁኑ ሰዓት የተፈጥሮ ሀብት አለ። ይህንን ከመንግስት ጎን ሆኖ ጤንነቱን በተለይም የደኑን ጥበቃ በሚመለከት ከመንግስት ጋር ሆኖ ከመጠበቅ ግንዛቤ ለማህበረሰቡ ከመስጠት አንጻር ትልቅ ሚና እየተጫወቱ ነው ያሉት። ገዳሙ በውስጡ አያሌ ተግባራትን እየከወነ ይገኛል። ገዳማችን 14 ዘርፍ አሉ። ከ14ቱ ዘርፍ አንዱ የግብርና ዘርፍ ነው። በግብርና ዘርፍ ውስጥ 3 ክፍሎች አሉ። አንዱ እርባታ ነው፣ አንዱ አትክልት ልማት ነው፣ አንደኛው ደግሞ የእርሻ ልማት ነው። እርሻና ሰብል ልማት ነው። እንደ ስነ ጽሁፍ የሚሰሩ ስራዎች ከጽህፈት ቤት ስራዎች ጀምረው የበራሪ ወረቀት ዝግጅቶች፣ እንደዚህ እንደ ገዳሙ ደግሞ የጽህፈት ቤት ስራዎች፣ ለተለያዩ የሂሳብ አገልግሎት የሚውሉ የደብዳቤ ስራዎች፣ እንደ ማህበረ መናንያኑ ደግሞ ሰሌዳ መጽሔት በዚህና በኦሞ ገዳም ተደራሽ የሚሆኑ የተወሰኑ አምዶች አሉት። መንፈሳዊ አስተምህሮቶች የሚተላለፉበት የሰሌዳ መጽሔት ዝግጅት አለ። ለምእመናኑ ተደራሽ የምናደርገው ደግሞ የበራሪ ወረቀትና
የመጽሔት ስራዎች አሉ። እነዚህም የመጽሔትና የበራሪ ዝግጅቶች ማናቸውንም በሁለቱም ዘርፍ ያሉት አርታያን አባቶች አሉ። በነዛ በኩል ተፈትሾ የሚወጣ ይሆናል። እንደ ሚዲያ ስንመጣ ምስልና ድምጽ ቅንብር ይከናወናል። ገዳሟ የምትሄድበትን እያንዳንዱን ሂደት ከቃል ከጽሁፍ ባለፈ በቪዲዮ ከስኖ የተለያዩ ዘጋቢዎችን ሰርቶ ለማስቀመጥ ይሞከራል። ግብርና የራሱ ሳይንስ ያለው ነው። ስለዚህም በክህሎትና በእውቀት የተመራ መሆን ያስፈልጋል። የተሰጣቸውን መሬት በአግባቡ በመጠቀም ባደረጉት ጥረት ውጤታማ ሆነናል ይላሉ። ይህንን ቦታ መንግስት አሁን አመት አይሆንም ከተሰጠን ማለት ነው። ወደ ገዳሙ ክልል ከገባ አመት አይሆንም። ከዚህ በፊት የሐመር ብሔረሰብ ወይም ግብርናው ይሄንን እየሰራት የተሞክሮ ስራ ሰርቶ ማሳያ እዚህ ላይ ይሞክሩ ነበርና ያው ገና በቦታው የስራ ልምድ ስላልነበራቸው ስራ ብዙ ጊዜ ትኩረት አያደርጉምና ተከፍለው ሙከራ ይደረጋል። ገንዘብ እየተከፈላቸው እየመጡ ይሰሩ ነበር። ግን አንድ ግለሰብ ብቻውን እያደረ አውሬ እየመጣ ያው አትክልቱንም እየበላ እሱንም ሲያስደነግጥ ጥሎት ሄደ። ያ ተመካክረው ግብርናዎች ገዳሙ ቢይዘው ውጤታማ ይሆናል የሚል ግምት ስለነበራቸው ይሄን ሰጡ። አመት ባልሞላ ጊዜ ውስጥ ይሄን ቦታውን ተረክበን ብዙ ጥቅም አግኝተንበታል። አሁን ያው እንደምታዩት ጥቅል ጎመን አለ፣ ቲማቲም አሁን እየደረሰ ነው። ከዚህ በፊትም ያው ለቅመናል። ቃሪያ እንደዚሁ ስንጠቀም ቆይተናል። በርበሬ ቀልቶ አሁን በርበሬው ተለቅሞ 2 ዙር ተለቅሞ አሁን የሶስተኛ ነው። ከዚህ በኋላ አሁን ግንዱ ይነቀላል። ይኛው እዚያ ላይ ካሮት አለ፣ ሽንኩርት አለ፣ በዚያ ታይ ደግሞ ቀይ ስር አለ። እኒህን ነገሮችን ነው እንግዲህ እያመረትን ያለ ነው ማለት ነው። ገዳሙ ሌላኛው እየሰራ ያለውና የብዙዎችን ቀልብ የሰረቀው የኢንዱስትሪ ተግባሩ ነው። ስራው በአካባቢው ያልተለመደና የማይታወቅ ነው። ይህ ትግበራ ለአካባቢው አዲስ የተስፋ ብርሃን አድማስ አሳይቷል። ትልቅ አንድ ኢንዱስትሪ ተቋም ተመስርቷል። በአሁኑ ሰዓት እንግዲህ ሁላችንም በዛ አካባቢ ሄደን እንዳየነው በዞኑ ውስጥ የሌለ ነው። በዞኑ ውስጥ ብቻ አይደለም፣ በሌሎች ዞኖች አካባቢም የዚህ አይነት ተቋም አለ ብዬ ምናልባት ለመናገር ይደፍራለሁ። ስለዚህ ይሄ በጣም ትልቅ ለወጣቱ ለስራ አጡ በተለይም ከዚህ የእውቀት ሽግግርም ለማድረግ ይጠቅመናል ማለት ነው። የእውቀት ሽግግር ለወጣቱ ተደርጎ መንግስት ከያዛቸው የልማት ጎዳናዎች ውስጥ አንዱ ኢንዱስትሪ ፓርክ ነው። ይህን ኢንዱስትሪ ፓርክ ማስፋት እንችላለን። ከነሱ ብዙ ነገር መቅሰም እንችላለን። የእውቀት ሽግግር ማድረግ ይቻላል ማለት ነው። ስለዚህ ከዚህ አንጻር ለነሱም በሚያመቹ እዚህ ከተማ አካባቢ ይሁን ሌሎች ቦታዎች አካባቢ ቦታ የማመቻቸት ድጋፍ ከማድረግ የመሸጫ ቦታዎችን ማዘጋጀት ከሚመለከተው ክፍሎች ጋርም መነጋገር ይህንን ኢንዱስትሪ እንዲያስተዋውቁ ማድረግ ያስፈልጋልና ስለዚህ እነዚህ ላይ ከሰራናቸው አንደኛ እንደ ወረዳ በጣም ወረዳውን የምንቀይርበት ገጽታ የምንቀይርበት ይሆናል። ሁለተኛ ማህበርንም እንደ ማህበር ማድረግ ያለብንን ነገር ሁሉ ድጋፍ ሁሉ ሰጥተን ማህበርን ወደ ትልቅ ደረጃ የማድረስ ፍላጎት እንዳለንና እድልም እንዳለን ይሰማኛል። ይሄን ደግሞ ይሄ ሲባል ምንም እነሱን ምንም አዲስ ነገር አድርገን ሳይሆን የገበያ ትስስርን በመፍጠር አሁን የሚመጣው የገበያ ማዕከሉ በሰፋ በኤግዚቢሽኖቹ በተለያዩ ኤግዚቢሽን ላይ እንዲገኙ የተለያዩ ገበያ እድል እንዲያገኙ ከሌላ ቦታም እንዲገዙ ወደ ሌላ ቦታም የሚወስዱበት እድል ተፈጥሮላቸው ይህን ሁሉ ማድረግ ባለብን አግባብ እንደ ጽሕፈት ቤት አድርገን ይህን ማህበር በጣም የተሻለ ቦታ ለማድረስ እስከ መካከለኛ እስከ ከፍተኛ ማህበር እስኪሆን ድረስ የማድረግ ፍላጎት አለን። የዚህን ኢንዱስትሪ ስራ አጭር ቅኝት እናሳያችሁ፣ ተከታተሉ። ይሄኛው ክፍል የልብስ ስፌት ክፍል ነው። ያው በሸማም የሚሰሩ በሹራብ ማሽኖች የሚሰሩ ስራዎች በሙሉ ወደዚህ መጥተው ነው እንግዲህ ተለክተው የአዋቂ አለ፣ የህፃናት አለ፣ የሴቶች የወንዶች አልባሳት ይዘጋጃሉ። ቀሚስም ይሁን ሹራብም ይሁን ማንኛውም ነገር አልጋ ልብስም ይሁን ትራስ ጨርቅ መጋረጃም ቢሆን ሌሎችም በዚሁ ክፍል የተመረቱ እዚህ ከስፌቱ ላይ ነው
ያው እነዚህ ማሽኖች ያው የዘመኑ ማሽኖች ስለሆኑ ፕሮቴክስ ነው የሚባለው በኤሌክትሪክ ኃይል ስለሆነ የሚሰራው ጄኔሬተር የተቀሰቀሰው ለነዚህ በዚህ ነው የሚሰራበት። ይሄ አካባቢ የዚህ አካባቢ የባህል ልብስ ነው። ቲሸርት ነው። ጣቃው ተሰርቶ ተቆርጦ ተዘጋጅቷል። ያው እየተሰፋ ነው። ይሄኛው የሹራቡ ጀርባ ነው። ጣቃው ሲወጣ እንዲህ ነው የሚወጣው ማለት ነው። ልብስ እየተተኮሰ ነው ማለት ነው። ቀሚሱ ከተሰፋ በኋላ በእንደዚህ አይነት ሁኔታ በእጅ ይጠለፋል። ያው ዲዛይኑ በእጅ ከተነሳ በኋላ በእጅ ይጠለፋል በእንደዚህ አይነት ሁኔታ ማለት ነው። ተመረቱ የተቀመጡ ናቸው። ጋቢ፣ ነጠላ፣ ቀሚስ፣ ፎጣ የተለያዩ የሸማ ስራዎች የሚሰሩት የሚከናወኑት በዚሁ ቤት ነው። እንግዲህ መስሪያ ማሽኑ ዘመናዊ ባህላዊ ይባላል። ከባህላዊው የተሻለ ከጉርጓድ ምክንያቱም ባህላዊ በጉርጓድ ውስጥ ነው። አንደኛ ጥራት አይኖረውም፣ ሁለተኛ ጉልበት ይጠይቃል። ይሄ ግን የተሻለ ከጉርጓድ የወጣ ነው። ሁለተኛ ለልብሱ ጥራትነት ወሳኝ፣ ሁለተኛ ጉልበት አይጨርስም፣ በቀላል ነው፣ ያለ ድካም ነው የሚሰራው። በእነዚህ አይነት ሁኔታ ነው እንግዲህ ለመጀመሪያ ጊዜ ፈጠራውን ያው ያዘጋጀነው እኛ ነን 98 ዓመተ ምህረት ያው በተከዜ ገዳም በዚያው ተዘጋጅተው ደግሞ ማሽኖቹ ወደዚህ መጥተው እዚህ ደግሞ በቀላሉ አገልግሎት መስጠት ጀምረዋል ማለት ነው። ታች ስነ ጽሁፍ በሚዲያው ይህን የመሰለ ትልቅ ስራ ለህብረተሰቡ ጥቅም የሚሰጥ እንደሆነ የገዳሙ አስተዳዳሪ ይገልጻሉ። በገዳም ውስጥ የሚደረጉ እንቅስቃሴዎች በሙሉ ለአካባቢው ገበሬ ሞዴል አርብቶ አደር ሞዴል መሆን የሚችል ነገር ነውና ግብርናውን ለምሳሌ አሁን አትክልቱን ቅድም አይታችኋል። በዚህ አይነት ሁኔታ የጓሮ አትክልቶችን ማልማት ቢጀምሩ እነሱ የኢንዱስትሪውን ስራዎችን ለምሳሌ አሁን የሸማ ስራ ቀላል ነው። አንድ ሰው ማሽኑን ደጅ ላይ ራሱ አስቀምጦ መስራት ይችላል ቢዘጋጅ ማለት ነው። እና ለህብረተሰቡን ጭምር ጥቅም መስጠት የሚችል ነገር ነው የኛ እንቅስቃሴ። የሐመር ወረዳ የዘርፉ ባለሙያም ይህንን ቅዱስ ተግባር በሙያቸው እየደገፉ እንዳለ ተናግረዋል። ቀጣይ ላይ ይሄ ማህበር ላይ መስራት ያለብን ስራ ሁሉ በሙሉ አቅም ለመስራት እንደ አንድ ባለሙያ እኔ በጣም ወድጃለሁ እሰራለሁም እላለሁ እና ወረዳ መንግስትም ቢሆን እንደ ዘርፍ እንዳለ ከዚህ በፊት ቀርቷል። በእርግጥ ብዙ ሌት ሆነናል፣ ግን ለቀጣይ ያለን አቅም ሁሉ ተጠቅመን ይህን ማህበር አሁን ያለው ደረጃ በአነስተኛ ደረጃ እንዳለ ነው። መካከለኛ ደረጃ ለማድረስ ምንም አይነት የሚገዳቸው ነገር የለም። አቅም ከሆነ አላቸው፣ እውቀትም አላቸው። ማንኛውም ስራ የራሱ ተግዳሮት አይጠፋውምና ገዳሙ 3 ያህል ችግሮች እንደገጠሙት ይናገራሉ። መሰረተ ልማት ካለ ይሄንን ኢንዱስትሪውን ወደ ፋብሪካነት ማስፋፋት ይቻላል። አንኛ አሁን ያው መንገድ የለም፣ አይታችሁታል። መንገዱ በጣም የተበላሸ አስቸጋሪ ነው። ምክንያቱም ያው ከ35 ኪሎ ሜትር በላይ ነው ከዲመካ ወደዚህ ተገንጥለን ያው ጥሬ ዕቃዎችንም ማንኛውንም ቁሳቁስ ያው ጭነን የምናስገባውና በእኛ ተሽከርካሪ መኪናዎች ብዙ ጊዜ ይቸገራሉ። ላላ ላይ ዕቃውን ግማሹን አውርደን ነው እንግዲህ ከፍለን ጭነን ወደዚህ የምናመጣው። አንደኛ መንገዱ ቢሰራልን፣ በሁለተኛ ደረጃ ደግሞ ይሄንን
ኢንዱስትሪውን ወደ ፋብሪካነት ለመቀየር መብራት ቢገባልን ብዙ ስራዎች ይሰራሉ። በዚህ በአካባቢው ላለው ህብረተሰብ ብዙ ተሞክሯችንን ያው ቢያንስ እንኳን እነሱ በቀላሉ እጅ ስራዎችን መስራት ቢችሉ በየጎጇቸው አንደኛ የሥራ ባህሉን ያዳብራሉ፣ ሁለተኛ ደግሞ ያው ስራቸውንም በማሳደግ በዚሁ በሐመር ወረዳ ላይ የነሱን ባህል የጠበቀ ስራ እንኳን ቢሰራበት ውጤታማ መሆን ይችላሉ ማለት። በአሁኑ ሰዓት ትላልቅ ስራዎችን እየሰሩ ነው ያሉት። አሁን ላይ ግን ይሄ ልማት የያዙት ልማት ከመንፈሳዊና ከመንግስት ከማህበረሰብ ልማት ባሻገር ትንሽ መታገዝ ያለባቸው ነገሮች አሉ። አንደኛው የመንገድ ጉዳይ ነው። የመንገዱ ሁኔታ በሚመለከት ያው ክልሉ ርዕሰ መስተዳደር በወቅቱ ይሄ ኢንዱስትሪ ሲመረቅ መጥተው ሀሳቦችን ተቀብለዋል። በዛም በአሁኑ ሰዓት በክልሉ አቅም የዩራፕ መንገዶች ሊሰሩ ሁሉ ነገር አልቆ አንዳንድ ማቴሪያሎችም እየተመረቱ ነው ያሉት። ይሄ በሂደት በአሁኑ ሰዓት በአጭር ጊዜ ውስጥ የሚፈታ ይሆናል። ሌሎች የልማት ጥያቄዎች አሉ። አንደኛ የኢንተርኔት ጉዳይ ነው። ሁለተኛ የመብራት ጉዳይ ነው። እነዚህም በሚመለከት ያው ለክልሉ ባሻገር ለፌደራል መንግስት ሀሳቦች ቀርቧል። ይሄ በመንግስት እቅድና ጊዜ ውስጥ የሚፈጸም ነው የሚሆነውና እነዚህ ነገሮች በሂደት ላይ። በመጨረሻም ከገዳሙ መልካም ተግባራት ምን ትምህርት እንውሰድ ስንል የውጭን ድጋፍ ሁልጊዜ ከምናይ ሰርተን መለወጥን መሰረት ያደረገ ስራ እንድንሰራ እዛ አካባቢ በእጃችን ሀብታችን በእጃችን ሆኖ ጠባቂ የሆነን ነው እስካሁን የቆየነው። አንዳንዶች ነገሮች ያልጀመርናቸው እነሱ የጀመሯቸው ነገሮች አሉ። በተለይም ከልማት ትሩፋት አንጻር ለምሳሌ ማርን የማስተዋወቅ አሁን ቡስካ ማር ተብሎ ታሽጎ እየተሸጠ ነው። ከዚህ ባሻገርም ንብ የማነብ በተሻለ መንገድ ከባህላዊ አሰራር ውጭ ሆኖ ውጭ የተሻሻሉ የቀፎችን በማቅረብ በኩል ትልቅ ትምህርት እየሰጡ ነው ያሉት። ከዚህ ውጭ የእንስሳትንም የተሻሻሉ እንስሳትን በማደለብ በኩል ትልቅ ትምህርት እየሰጡ ነው ያሉት። ሌላው የጓሮ አትክልት ሆርቲካልቸር ብዙ ስራዎችን እየሰሩ ነው።